እፎይ በስንት መከራ የሚከራይ ቤት አገኘን። ድክም ማለት ነው በእናትሽ ሚፈላ እንዴት ሰላም በላቋቋም እንደ ይባት ከራይ ቤት ፈልገን ነው። ምን ልትከራ ነው? መንጃ ፈቃድ አለ እንዴ? ምን መንጃ ፈቃድ ለማከራይ ልትከራ ነው? ግባሽ በቃ የኛ ቤት ታክሲ አይደለም ዝም ብለህ የምትገባበት መስፈርት አለው። ለማን ስራችሁ ምንድነው? ስራችን ያው የመንግስት ሰራተኛ ምናምን አትበል። ግዴታ ወር ጠብቄ ልቀበል ነው ገንዘብ? አዋ እንዴ እኔ እንደዛ አልለመድኩም። እና ድንጋይ ማጥቼ ልቀበል ይችላልው። እንደ ልምድ ነው በቃ። ድንጋይ ተጃለል ብር የምቀበለው ነው እንደዛ ነው የሚቀበል። ሁለተኛ መስፈርት ደግሞ ግዴታ መንጃ ፈቃድ ያስፈልጋል። ለምን መንጃ ፈቃድ በቃ ታወጣለህ አይደል? መንጃ ፈቃድ ግዴታ ነው። ሶስተኛ መስፈርት ልምጭምጫ አንፈልግ። ሶስተኛ መስፈርት ማስከራ አይቻልም። 30 ነው በምክንያት ነው። ቀስ ብለህ መራመድ አለብህ። ማታ ስትገባ ትለካለህ። ሰክራል እንዴ? እስኪ ታውስ እንዴ ቀስ በል። ምንድነው በደንብ አትተነፍስም እንዴ? ያምን ማልማጭማጭ ነው። ተንፍስ እስኪ በቃ ንጹህ ነው። በቃ ሲሳክር እንደዚህ ተላክተ 500 ብር ትቀጣለህ። እሺ ችግር የለም። ስለማንሳት በቃ ጨርሰናል። ማስካራት ትችላለህ በዚህ ከተስማማ። ያው ሁለተኛው መስፈርት ምን ነው? ሁለተኛ መስፈርት መንጃ ፈቃድ ቀስ ብለህ ታወጣለህ። በቃ እሱን ከተኩ ግን ሱስ አለብኝ። ድንገት ማጥቼ ቅቅል ጋብዘልህ እችላለሁ። በቃ እንደሱ ነው። ድንገት ማጥቼ ቅቅል እላለህ፣ ትጋብዘኛለህ። ግሮሰሪ አትልማጭማጭ። አልፎ አይደለም ሱስ አይደል? እንደት ነው አንተ? በቃ ቅቅል ትጋብዘኛለህ፣ ትጋብዛለህ። ተከራያለህ መቻል። በቃ መንጃ ፈቃድን ኮፒ አድርግና ግባ። አረ መንጃ ፈቃድ የለም ብለን መንጃ ፈቃድ አልኩ እንዴ? ማታውቃ ማለት እኮ ነው። በቃ ነው። እስኪ ቀስ ብለህ ተራመድ፣ ቀስ ብለህ ሂድ። 30 ነው በምክንያት ነው።